ይስጥልኝ እንደምን አላችሁ? ይህንን የዳዊት የምስጋና ጸሎት ወይም መዝሙረ ዳዊት በሕይወታችን ለሚገጥመን ብዙ አይነት መሰናክል፣ ብዙ አይነት ችግር እንዴት ለመፍትሄ እንደምንጠቀምበት የትኛው የመዝሙረ ዳዊት ክፍል ለየትኛው ዓላማ እንደሚውል የምናይ ይሆናል። ዛሬ በጥቂቱ ያሉትን ልንገራችሁ። ጠላት በበረታበት ጊዜ መዝሙር 9 እገኒ ለከ እግዚኦ በኩሉ ልበየ፣ ይህንን የራሱን ስምና የእናቱን ስም እየጠራ ሶስት ጊዜ ብትደግም ያስታግስልሃል። እንደዚሁ ሰው ሁሉ ቢጠላህ በሌሊት ውሃ ላይ ደግመህ ተጠመቅ። ይሄ መዝሙር 9 የሚገኝ ነው። ሌላኛው ብልቱ ለሞተበት ሰው መዝሙር 12 እስከ ማዜኑ እግዚኦ ተረሳአኒ ለግሙራ፣ ይህንን በአዲስ ቃል ጽፈህ በቅባ ቅዱስ ጽፈቱን አጥፍተህ ብልቱ ለሞተበት ሰው ቅባው ይፈታለታል። እንደዚሁ ስትተኛ 3 ጊዜ ብትደግም ከሌባ ከጠላት ይጠብቀሃል። ይሄ መዝሙር 12 ላይ የሚገኝ ነው። ሌላኛው ልጅህን ወደ ተማሪ ቤት ወይም ወደ ስራ ቦታ ልትሰደው ብታስብ መዝሙር 13 ይብል አብድ በልቡ አልቦ እግዚአብሔር፣ ይህንን በአንድ መለኪያ መጠጥ ላይ 3 ጊዜ ደግመህ በኋላም በአዲስ ሸክላ መዝሙሩን ጽፈህ በደገምክበት ውሃ ጽሑፉን አጥበህ እጣቢውን ከሸክላው ገልብጠህ ውሃ ሞልተህ ሸክላውን በአዲስ ቅጠል ወጥፈህ ከማንኛው ነገር ንጹሕ ሆነህ 7 ቀን 7 ጊዜ ደግመህ በ8ኛው ቀን አጥምቀው ወደ አሰብክበት ቦታ ስደደው።